የተወደዳችሁ ወንድሞችና እህቶች የጌታ ጸጋና ሰላም ይብዛላችሁ። ባለፈው ቃል በገባው መሰረት ተመልሼ መጥቻለሁ። በሌላ ቪዲዮ እንድንገናኝ ነግሬያችሁ ነበር። ይኸው ዛሬ ተመልሼ መጥቻለሁ። በጥሞና እንድታደምጡኝ በጌታ ፍቅር እጠይቃችኋለሁ። ዛሬ እንግዲህ ወደ ፊት ለፊታችሁ የመጣሁት የወንጌል አማኞች ካውንስል መሪዎችን ለማመስገንና ጥቂት ጥያቄዎችን ለነሱ ለማቅረብ ነው ወደ ፊት ለፊታችሁ የመጣሁት። በቅን ልብ እንድታደምጡኝ በጌታ ፍቅር በታላቅ ትህትና እጠይቃቸዋለሁ። ካውንስሉ ከተጀመረ ጀምሮ ብዙ ስራዎችን ሲሰራ እንደቆየ አውቃለሁ። ብዙዎችም ታውቃላችሁ። ስለ እነሱም እግዚአብሔር የተመሰገነ የተባረከ ይሁን። ካውንስሉ ውስጥ በማገልገል የሚተጉ አባቶች እግዚአብሔር ዘመናችሁን ይባርክ፣ እድሜያችሁ ሲጨምር ኃይላችሁ ይጨምር። እንደ እግዚአብሔር ቃል የተመኛችሁትና የለመናችሁትን ሁሉ እግዚአብሔር እንዲያደርግላችሁ ልመናዬም ነው ጸሎቴም ነው። እግዚአብሔር ይባርካችሁ። የወንጌል አማኞች ካውንስል የወንጌል አማኞች የበላይ ጠባቂ ነው። እንደናንተ ያለ አባት ስላለ እግዚአብሔር የተመሰገነ ይሁን። በዚህ ዘመን እንዲሆን የተፈለገውን ነገር እያደረጋችሁ እንደሆነ አምናለሁ። እግዚአብሔር ስለናንተ የተመሰገነ ይሁን። ቤተሰቦቻችሁ፣ ጤናችሁ፣ ሁሉ ነገራችሁ ይባረክ። ጥቂት ጥያቄዎችን ለማንሳት ነው። አሁን ወደ ጥያቄ ሲሄድ እንደምናውቀው በአሁኑ ሰዓት በወንጌል አማኞች ዘንድ አንዳንድ ቦታዎች ላይ የሚታዩ ችግሮች አሉና የመዋቅር ችግሮች አሉ። እነሱን ከማስተካከል አኳያ የእናንተ ስራ የእናንተ ኃላፊነትም ስለሆነ ሌሎች ሊሰሩ ስለማይችሉ ይሄን በፍጥነት እንድታስተካክሉ የመዋቅር ችግሮች እንዲቀረፉ ጥያቄ አቀርባለሁ። አንደኛው ይሄ ነው። ሁለተኛው ለህዝበ ምዕመኑ የእምነት አቋሙን ለሁሉም ለህዝበ ምዕመን የእምነት አቋሙን የእምነት መግለጫውን እንድታሳውቁ በጌታ ፍቅር እጠይቃቸዋለሁ። የእምነት መግለጫ ብዙ ቦታዎች ላይ ብዙ አጥቢያ ቤተክርስቲያናት የእምነት መግለጫዎችን አያውቁም። ይሄን ከማሳወቅ አንጻር የእናንተ ስራ እንደሆነ እንድትሰሩ በጌታ ፍቅር እጠይቃችኋለሁ። ሶስተኛው በጸጋ ስጦታዎች ዙሪያ በአገራችን በኢትዮጵያ እንዲሁም በአፍሪካ በዓለም ዙሪያ ብዙ ችግሮች እንዳሉ እናውቃለን። ነገር ግን የኢትዮጵያ የወንጌል አማኞች ካውንስል በጸጋ ስጦታ ዙሪያ ላይ በቂ አስተምሮትና እስከዛሬ እየሰራችሁ እንደሆነ አውቃለሁ። ግን ከዛሬው በተጠናከረና በበረታ መልኩ በጸጋ ስጦታ አጠቃቀም ዙሪያ ላይ ስልጠናዎችና ግዴታዎችን እንድታስቀምጡ በጌታ ፍቅር እጠይቃችኋለሁ። ያው ሁላችንም እናውቃለን አሁን አንዳንድ ቦታ የሚታዩ ችግሮች አሉ። ከእግዚአብሔር ቃል ውጪ ከእግዚአብሔር ቃል ውጪ መጽሐፍ ቅዱስ ከሚያስተምረው ከዘፍጥረት እስከ ዮሐንስ ራእይ ድረስ ካለው ውጪ አንዳንድ ሰዎች ጸጋዎቹን ሲጠቀሙ እንመለከታለን። ለራሳቸው ለምድራዊ ምቾት፣ ለዝና፣ ለተለያየ ነገር ማግኛ አድርጎ ሲጠቀሙ እንመለከታለንና ሰዎች ከዚህ ድርጊታቸው እንዲቆጠቡ ጠንከር ያሉ ትምህርትና ግዴታዎችን ማዘጋጀት የምትችሉት እናንተ ስለሆናችሁ በጸጋ ስጦታዎች ዙሪያ ላይ ይሄን እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እናውቃለን ብዙዎቻችን አንዳንድ ቦታ በምትመለከቱበት ጊዜ በነፃ የተቀበላችሁን በነፃ ስጡ የሚለውን የእግዚአብሔርን ቃል የሚቃረር ነገር ሰዎች ሲሰሩ እናያለን። ገንዘብ ሲጠይቁ፣ በጸሎት ሰበብ ዘይት ሲሸጥ፣ ሸሚዝ ሲሸጥ፣ የተለያዩ ድርጊቶች ሲደረጉ የተጸለየበት ነው እየተባሉ ሲደረጉ እናያለን እና መጽሐፍ ቅዱስ ደግሞ በነፃ የተቀበላችሁትን በነፃ ስጡ ስለሚል ጌታችን ኢየሱስ ክርስቶስን በማቴዎስ 10 ላይ ይህን ሲያስተምር እንመለከታለን።
ቅዱሳን ሐዋርያቶችም ሐዋርያ ሥራ 8 ላይም የምንመለከተው ይሄ ነው። የእግዚአብሔርን ስጦታ በገንዘብ ልታገኝ ፈልገሃልና ገንዘቡ ካንተ ጋር ይጥፋ ብሎ የእግዚአብሔር ሰው በግልጽ ሲቃወም እንመለከታለንና እንግዲህ ቤተ ክርስቲያን የሐዋርያቶችን አካሄድ ሳትጨምር ሳትቀንስ መከተል አለባት በአሁን ዘመን። ይሄን አምናለሁ። ይሄን ደግሞ ለኛ ለኢትዮጵያ ወንጌል አማኞች ማድረግ የምትችሉት ካውንስሉ ስለሆናችሁ ይሄን ጥያቄ ላቀርብላችሁ እወዳለሁ። በጸጋ ስጦታ ዙሪያ እናውራ ከተባለ ብዙ ችግሮች አሉ አሁን ባለው ላይ እና በጥልቀት እንድትመለከቱት በጥልቀት እንድታዩ። ለምሳሌ ልሳንን በተመለከተ አምልኮን በተመለከተ በቃ ብዙ ችግሮች አሉ እና ከአጨፋፈር ጋር በተመለከተ ብዙ ችግሮች ይታያሉ። ልሳን ለምሳሌ አሁን ከጸጋ ስጦታዎች አንዱ ልሳን ነው። ልሳንን ሰዎች የማይተረጎመውን ልሳን በጉባኤ በግልጽ ምንም በቂ እውቀትና በቂ እንትን ሳይኖራቸው ሲናገር እንመለከታለን። እኔ ልሳን የመንፈስ ቅዱስ ስጦታ እንደሆነ ሙሉ በሙሉ አምናለሁ። የአማኞች በኢየሱስ ክርስቶስ የሚያምን ሰው በመንፈስ ቅዱስ የተሞላ ሰው ልሳን ሊናገር እንደሚችል አምናለሁ፣ እቀበላለሁ። የመጽሐፍ ቅዱሳዊ ነው። ነገር ግን በጉባኤ መካከል የምንጠቀመው ልሳንና በግላችን የምንጠቀመው ልሳን አንድ አይደል። በጉባኤ መካከል ልሳንን በምንጠቀምበት ጊዜ መተርጎም አለበት። የማይተረጎም ከሆነ የማያምኑ ሰዎች ወደ ጉባኤው ከመጡ የመንፈስ ቅዱስ ስጦታ እንደሆነ በምን ያውቃሉ? በማያውቁት ቋንቋ እንዴት ሊያመሰግኑ ይችላሉ? ስለዚህ በጉባኤ የሚነገረው ልሳን እንዲተረጎም፣ ይሄን በቅን ልብ እንድትሰሙ ፈልጋለሁ። በትህትና እንድትሰሙ ፈልጋለሁ። የበላይ የመሆንም ማንም የመኮንንም ስሜት የለኝም። የእግዚአብሔር ቃል እንደሚለው እንድናደርግ ነው መሻቴ። ልሳንን በተመለከተ ሌላ ጊዜ ሰፋ ያለ ቪዲዮ ቀጣይ ላይ እሰራላችኋለሁ። ግን እነዚህ ጸጋ ስጦታዎችን በተመለከተ አግባብ ባለው መልኩ ቢሆን የተሻለ ነው። እንደ እግዚአብሔር ቃል መጽሐፍ ቅዱስ በሚያስተምረው ቃል ነገ የማናፍርበት ለሌሎች ስንመሰክር ስናካፍል እውነተኛ በሆነ መልኩ በኩራት እንድንናገር እንድታደርጉ ይህን ስራ ካውንሲሉ እንዲሰራ በጌታ ፍቅር ጠይቃችኋለሁ። ሌላኛው በአምልኮ ዙሪያ ላይ የሚታዩ ችግሮች አሉ። አንደኛ የሚወጡ መዝሙሮች ዘፈን የሚመስሉ አንዳንዶቹ ይወጣሉ። ሌሎች ደግሞ አሁን መዝሙር በሚዘመርበት ጊዜ የምናየው ችግር ከጭፈራ ጋር ይገናኛል። ትክክለኛ ያልሆነ አካሄድ ነው። ከእግዚአብሔር ቃል ውጪ ነው። የትኛውም የአንድ አካባቢ ባህል ቸርች ውስጥ እንዲንጸባረቅ አያስፈልግም። ቸርች የራሷ መሪና የራሷ ሕግ አላት። መጽሐፍ ቅዱስ ያስቀመጠው ሕግ አለ እና አንዳንድ ቦታዎች ላይ የምናየው የወላይተኛ ብሔር ብሔረሰቦች ጭፈራ፣ የጉራግኛ ብሔር ብሔረሰቦች ጭፈራ፣ ኦሮሞኛ፣ የተለያዩ ሀገራት ብሔሮች ሀገራት ያልኩ ይቅርታ፣ ብሔሮች መገለጫ ሆኖ አሁን አንዳንድ ቦታዎች ላይ እየታየ ያለበት ሁኔታ አለና በዚህ ከቀጠለን ጥሩ አይሆንም፣ ለወንጌል አማኞች አይመጥንም እና መጽሐፍ ቅዱስ ልክ እንደሚለው በእጅ አጨብጭብ በእግር አሸብሽብ እንደሚል ይህን በሕዝቅኤል መጽሐፍ ምዕራፍ 6 ላይም የምናገኘው ነው እና በሕዝቅኤል መጽሐፍ ላይ በተደጋጋሚ ሲናገር እንመለከታለን እና አግባብ ባለው ይሄ አሁን የመጣ ችግር ነው። ይሄ አጨፋፈር ሁኔታ እኛ ልጅ እያለን ከአስራዎቹ በፊት በአግባቡ ሰዎች እንዲህ አጎንብሶ በቃ አንገታቸውን ደፍቶ በእግራቸው በቃ ዝቅ ብሎ ሲያሸበሽቡ አገንብሶ ሲያሸበሽቡ ነው የምናውቀው። አሁን ኦልሬዲ የጭፈራ ስርዓት እየታየ ስለሆነ ይሄን ማስቀራት የሚችለው ካውንስሉ ስለሆነ አባቶች፣ የቤተ ክርስቲያን መሪዎች በትልቅ ትህትና ይሄን እንዲስተካከል እኛን የማይመጥን ድርጊት ስለሆነ ነገ የምንገለገልባት የምንመራት ቸርች በደስታና በአክብሮት እንዲሆን የምናፍርበት ስራ እንዳይሰራ ይሄ የሚያስጠሉ ነገሮች እንዲቆሙ ፈልጋለሁ። በሌላ ቪዲዮ እንገናኛለን። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ያው ቪዲዮ ሲሰራ እንድታቁ የሚፈልገው እኔ ብዙ ፎሎ ሰብስቤ ብር ተከፋይ ለመሆን አይደለም።
የእግዚአብሔር ቃል እንደሚለው ወንጌል ለመስራት ነው። ስለሰማችሁኝ አመሰግናለሁ።